ረመዳን ከገባ ጀምሮ በመንግስት ወጪ ቤተ መንግስት ጿሚ እስላሞችን ሲቀልብ ነው ያየነው። እሱ እስላም ስለሆነ ማለት ነው። ክርስቲያን ነኝ፣ ጴንጤ ነኝ፣ ፕሮቴስታንት ነኝ የሚለው አብይ አህመድ ምዕራባውያኑ የራሳችን ሰው ተቀመጠ እንዲሉ ነው እንጂ አብይ አህመድ እስላም ያልተጠመቀ እስላም እርዱን ፕሮሞት ያደረገው እሱ። ዘመድኩን ነቀለ እነዚህ እስላሞች የሾርባ የመረቅ ምናምን እንትን ፖለቲካ አይከብድም? ክቡር ጠቅላይ ሚኒስትር አብይ አህመድ አሊ የሾርባ የሰሞኑ 4 ኪሎ ስንት ነገር አወራችሁ፣ ስንት ነገር እንደው መቼ ነው ከሙስሊሙ አናት ላይ የምትወርዱት? እኔ ሊገባኝ አልቻለም። በጣም የሚገርም ነው። ለማንኛውም ሾርባ ምናምን ችግር ካለ አናግሩ። ምንም ችግር የለውም። የሚሰጥበትን መንገድ እንዲመቻች እናደርጋለን እንጂ ሾርባ የለም ብለህ አሁን የሾርባ የመረቅ ምናምን ፖለቲካ አይከብድም? አይ ሙስሊም አላ። ለማንኛውም ላይ ከማታ እስከ ቀን ድረስ ሀገሪቷ እስላም የሆነ መንግስት ነው የምትጠበቅ። እስላም እነዚህ እስላሞች 4 ኪሎ ገቡ፣ እነዚህ እስላሞች እንትን ውስጥ ወጡ። አይከብድም ሰውዬ? እነዚህ እስላሞች እንትን አረጉ፣ እነዚህ ሾርባ መረቅ ጠጡ። አብሽሩ። ለማንኛውም ምንም ማድረግ አይቻልም።